እንኳን ወደ ደብሊው ባርስ በደህና መጣችሁ። ዛሬ ደግሞ የኢትዮጵያ ሂፕሆፕ ፈርቀዳጅ የሆነውና የአራዳው ንጉስ ቴዲዮ በዩቲዩብ ከፍተኛ እይታ ያገኛቸውን 10 ስራዎች ይዘንላችሁ ቀርበናል። በዚህ ዝርዝራችን ውስጥ የቴዲዮን የሙዚቃ ጉዞ በቁጥሮች እንመለከታለን። ከጥንታዊ ክላሲኮቹ እስከ ቅርብ ጊዜ ውጤቶቹ ከፍተኛ እይታ ያገኙ 10 ስራዎቹ የትኞቹ ናቸው? ቁጥር 1 ላይ የተቀመጠው ዘፈን ስንት ሚሊዮን እይታ አለው? ከቁጥር 10 እንጀምራለን። አብራችሁን ቆዩ። በዝርዝራችን 10ኛ ደረጃ ላይ የተቀመጠው ከ2 ዓመት በፊት በቴዲዮ የዩቲዩብ ቻናል የተለቀቀው ይለያል የተሰኘውን ስራውን ነው። ይህም ዘፈን እስካሁን ከ719000 በላይ እይታዎችንና 32000 ላይኮችን ማግኘት ችሏል። ይለያል የቴዲዮን አሁንም በማይክሮፎን ላይ ያለውን ብቃት ዳግም ያሳየ ስራ ነው። በተለይ በዘፈን ውስጥ የተጠቀማቸው የቃላት አመራረጥና የአዲስ አበባን ወቅታዊ ቫይብ የገለጸበት መንገድ አሮጌው የአራዳ ስታይል ከዘመናዊ ድምጽ ጋር እንዴት እንደሚዋሃድ ያሳየበት ነው። አሁን ደግሞ ከሙዚቃው ጥቂት ልጋብዛችሁ። ሀገርን ባንፈልባ ላልቻል አስታክፈን ስንት ቀናት ነጉ ስንት ወራት አለፉ። ወደ ቁጥር 9 ስንሻገር ከ7 ዓመታት በፊት በሆፕ ሙዚቃ ኢትዮጵያ የዩቲዩብ ቻናል ላይ የተለቀቀውን እንደዛ የተሰኘውን የቴዲዮን ክላሲክ ስራ እናገኘዋለን። ይህም ዘፈን እስካሁን ከ735000 በላይ እይታዎችን ማስመዝገብ ችሏል። እንደዛ ቴዲዮ የኢትዮጵያን ሂፕሆፕ ወደ ህዝብ ዘንድ ካደረሰባቸው ቀደምት ስራዎቹ አንዱ ነው። በወቅቱ የነበረው ቀለል ያለ ቢትና ቴዲዮ በግጥም ውስጥ የሰነዘራቸው ማህበራዊ መልእክቶች ዛሬም ድረስ በብዙዎች ዘንድ ተወዳጅ እንዲሆን አድርጎታል። አሁንም ከሙዚቃው ጥቂት ልጋብዛችሁ። ለማሰዲ አፉርሸን ዛሬ የተኛ ካለ ከእንቅልፉ ይባንን እጨፍራለሁ ባገሬ ባህል በራሴ። በስምንተኛ ደረጃ ላይ በዝርዝራችን ውስጥ ለመጀመሪያ ጊዜ የ1 ሚሊዮን እይታን ወሰን የሰበረውን የኔነሽ የተሰኘውን የቴዲዮ ተወዳጅ ስራ እናገኛለን። ከዛሬ 8 ዓመት በፊት በሆፕ ሙዚቃ ኢትዮጵያ የዩቲዩብ ቻናል ላይ የተለቀቀው ይህ ዘፈን እስካሁን ከ1 ሚሊዮን በላይ ሰዎች አይተውታል። የላይክ መጠኑም ወደ 9000 ይጠጋል። የኔነሽ ቴዲዮ ከለመድነው ሃርድኮር ራፕ ስታይል ወጣ ብሎ ስሜታዊና ረጋ ያለ የፍቅር ዜማ ይዞ የቀረበበት ስራ ነው። በወቅቱ የኢትዮጵያ ሂፕሆፕ ገና በማደግ ላይ በነበረበት ጊዜ ቴዲዮ ይህንን ስራ ይዞ መምጣቱ ራፕን ለሴቶችና ለፍቅር ፈላጊዎች ጭምር ተደራሽ እንዲሆን አድርጎታል። የዘፈኑ ግጥም የአራዳን ስላንግ ከፍቅር ቃላት ጋር በማዋሃድ ፍቅርን በአራዳ መንገድ እንዴት መግለጽ እንደሚቻል ያሳየበት ነው። በተለይ የክሊፑ አሰራርና ቴዲዮ የሰጠው ስሜት ዘፈኑ ከ8 ዓመታት በኋላም ዛሬ ድረስ በሰርግና በተለያዩ የፍቅር ፕሮግራሞች ላይ እንዲደመጥ አድርጎታል። እስኪ ከሙዚቃውም ጥቂት ልጋብዛችሁ። የምናርፍበት ተረሳሽ የምንዝናናበት ደጉ ዘመን ይቦረቅንበት። በሰባተኛ ደረጃ ላይ የምናገኘው በብዙዎቻችን ዘንድ የሚታወቀውና የቴዲዮ መለያ የሆነው ጠጋበ የተሰኘውን ስራ ነው። ምንም እንኳን በቴዲዮ የዩቲዩብ ቻናል ላይ ከተጫነ ገና 4 ዓመታት ቢሆነውም ዘፈኑ ግን ከዛ በጣም ቀደም ብሎ የወጣና የቴዲዮን ዝና ወደ ሰማይ የሰቀለ አንጋፋ ስራ ነው። እስካሁን በራሱ ቻናል ላይ ብቻ ከ1.4 ሚሊዮን በላይ እይታዎችን ሰብስቧል። ጠጋበ ለቴዲዮ ጉዞ ትልቅ ትርጉም ያለው ስራ ነው። ይህ ስራ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ክለብ ባንገር የሚባሉ የሂፕሆፕ ዘፈኖች በዛም ባልነበሩበት ወቅት አዲስ አብዮት የፈጠረ ስራ ነው። ቴዲዮ በዚህ ዘፈን ላይ የተጠቀመው ፍሎውና የቃላት አጣጣል የአራዳን ወግና ጨዋታ ከዘመናዊ አጨፋፈር ስሜት ጋር በሚገባ አዋህዶታል። የሚገርመው ነገር ይህ ሙዚቃ በካሴትና በሲዲ ዘመን ጀምሮ በየቤቱና በየክለቡ የሚሰማ ዘፈን ቢሆንም በዲጂታል ዘመን ዩቲዩብ ላይ በድጋሚ ሲጫንም ያንኑ ተወዳጅነቱን ይዞ መቀጠሉ የአርቲስቱን ስራዎች ታይምለስ ወይም ጊዜ የማይሽራቸው መሆናቸውን ያሳየናል። ጠጋበ ዝም ብሎ ዘፈን ሳይሆን የኢትዮጵያ ሂፕሆፕ የታሪክ ማህደር ነው። ከሙዚቃውም እስኪ ጥቂት ልጋብዛችሁ። ወደ 6ኛ ደረጃ ስንሸጋገር በቅርብ ዓመታት በየቤቱና በየክለቡ የልደት መዝሙር ሆኖ የዘለቀውን ልደት የተሰኘውን የቴዲዮና የጊልዶ ካሳ ስራ እናገኛለን። ከ3 ዓመታት በፊት በምነው ሸዋ ቲዩብ ላይ የተለቀቀው ይህ ሙዚቃ እስካሁን ከ1.4 ሚሊዮን በላይ እይታዎችንና ከ13000 በላይ ላይኮችን ሰብስቧል። ምንም እንኳን እይታው ከጠጋቤ ጋር ተመሳሳይ ቢሆንም የላይክ መጠኑ ግን ይበልጥ ከፍተኛ ሆኖ ተመዝግቧል። ልደቴ የሁለት ትውልድና የሁለት የተለያዩ የሙዚቃ ስታይል ጥምር ውጤት ነው። ጊልዶ ካሳ በራሱ ለየት ያለ የሙዚቃ ቅንብር ቢት ዜማውን ሲያደምቀው፣ ቴዲዮ ደግሞ የአዲስ አበባን የልደት አከባበር ባህል በሚገባ ገልጾታል። ለልደቴ ቀን ድምቀት የሚሆነውን ይህንን ስራ ጥቂት ልጋብዛችሁ። አመት ቁጥሩ የልደቴን ቀን አየዋ የተለየ ስሜት ሁሉን የሚገዛ አለው ደስታ
ወደ አምስተኛ ደረጃ ደግሞ ስንሻገር በዝርዝራችን ውስጥ የ2 ሚሊዮን እይታዎችን ወሰን በከፍተኛ ፍጥነት የሰበረውን ዝናቡ የተሰኘውን ስራ እናገኛለን። ከ2 ዓመታት በፊት በራሱ የቴዲዮ የዩቲዩብ ቻናል ላይ የተለቀቀው ይህ ሙዚቃ እስካሁን ከ2.4 ሚሊዮን በላይ እይታዎችንና ከ28000 በላይ ላይኮችን በማግኘት በቴዲዮ የቅርብ ጊዜ ስራዎች ውስጥ ግንባር ቀደሙን ስፍራ ይዟል። ቴዲዮ ከለመድነው ጠንከር ያለ የአራዳ ፍሎው ወጣ ብሎ የሆነ የፍቅርና የናፍቆት ስሜትን የገለጸበት ድንቅ ስራ ነው። የቃል ኪዳን ለስላሳና ጣፋጭ ድምጽ ለቴዲዮ ረጋ ያለ ራፕ ጋር መዋሃዱ ለሙዚቃው ልዩ ውበት ሰጥቶታል። ይህ ሙዚቃ በዩቲዩብ ላይ እንዲህ አይነት ከፍተኛ እይታ ሊያገኝ የቻለበት ዋናው ምክንያት በሁሉም እድሜ ክልል ያሉ ተመልካቾችን ስሜት መንካት ስለቻለ ነው። በተለይ በግጥም ውስጥ ዝናቡ እንደ ተምሳሌት ተወስዶ የናፍቆትን ስሜት የገለጸበት መንገድ የቴዲዮን የግጥም መጽሐፍ ብቃት ሌላኛውን ገጽታ ያሳየናል። የቪዲዮ ጥራትና የከለር ግሬዲንጉ ከሙዚቃው ጋር አብሮ መዋሃዱ ለቪዲዮ ስኬት ትልቅ አስተዋጽኦ አድርጓል። እስኪ ያንን የናፍቆት ስሜት የሚያስታውሰን ዝናቡ የተሰኘውን ስራ ጥቂት ልጋብዛችሁ። በረደኝ ቀፍኝ ወደ አራተኛ ደረጃ ስንሻገር በዝርዝራችን ውስጥ እጅግ ከፍተኛ የሆነ የላይክ መጠንን ያስመዘገበውን ወንበርሽ የተሰኘውን የቴዲዮን ስራ እናገኘዋለን። ከ3 ዓመታት በፊት በመላ ሙዚቃ የዩቲዩብ ቻናል ላይ የተለቀቀው ይህ ሙዚቃ እስካሁን ከ2.6 ሚሊዮን በላይ እይታዎችንና እጅግ አስገራሚ የሆኑ 82000 ላይኮችን ሰብስቧል። ይህ ቁጥር ተመልካቹ ለዘፈኑ ያለውን ፍቅር በግልጽ ያሳያል። 82000 ላይክ ማግኘቱ ብቻ ዘፈኑ በወቅቱ ምን ያህል ቫይራል እንደነበርና በቲክቶክ ጭምር ከፍተኛ ተጽዕኖ ፈጥሮ እንደነበር ማሳያ ነው። ቴዲዮ በዚህ ስራው አራዳነትና ባህል የማይነጣጠሉ መሆናቸውን በድጋሚ መስክሯል። በመላ ሙዚቃ ላይ ከተጫኑ የቴዲዮ ስራዎች መካከል ከፍተኛውን ኢንጌጅመንት የያዘው ይህ ወንበርሽ የተሰኘው ስራ ነው። ከዚህ ሙዚቃ እስኪ ጥቂት ልጋብዛችሁ። አንቺን ግን አይክፋሽ ሰው የማይኖር ያለ መሬት የማይሆን ያለ ሰው ዝም ያለው ልጅ የሸገር ሰው ወደ ዝርዝራችን የመጨረሻዎቹ 3 ስራዎች ስንገባ በቁጥር 3 ላይ የ4 ሚሊዮን እይታዎችን ወሰን የሰበረውና ለቴዲዮ የሙዚቃ ጉዞ ትልቅ ምዕራፍ የሆነውን ሎሎሎ የተሰኘውን ስራ እናገኘዋለን። ከ7 ዓመታት በፊት በሆፕ ሙዚቃ ኢትዮጵያ የዩቲዩብ ቻናል ላይ የተለቀቀው ይህ ሙዚቃ እስካሁን ከ4 ሚሊዮን በላይ እይታዎችን በማስመዝገብ በቴዲዮ የዩቲዩብ ታሪክ ውስጥ 3ኛው ከፍተኛ እይታ ያለው ዘፈን ሆኖ ተመዝግቧል። ሎሎሎ ቴዲዮ የኢትዮጵያ ብሔር ብሔረሰቦች ባህል ከራፕ ጋር በማዋሃድ ካሳየባቸው እጅግ ስኬታማ ስራዎች መካከል አንዱ ነው። ይህ ሙከራውም ራፕን ለኢትዮጵያ ሕዝብ ይበልጥ እንዲቀርብና ባህላዊ እሴቶች ከዘመናዊ ሙዚቃ ጋር ተዋህደው እንዲጠበቁ ትልቅ አስተዋጽኦን አድርጓል። የዘፈኑ ቢትና በቪዲዮ ላይ የታየው ደማቅ የባህል አለባበስና ጭፈራ ዘፈኑ በወጣቱ ብቻ ሳይሆን በሁሉም የህብረተሰብ ክፍል ዘንድ ተወዳጅ እንዲሆን አድርጎታል። 4 ሚሊዮን እይታዎችን ማግኘቱ ብቻ ሎሎሎ በጊዜ ሂደት የማይደበዝዝ እውነተኛ ክላሲክ መሆኑን ያሳየናል። ከሙዚቃውም ጥቂት ጋብዛችሁ። የፈጠረሽ ውብ ነው አንቺ ኢትዮጵያዊ ቆንጆ ብቻ ደማችን አንድ ነው ብቻ ይለኛል አንቺ። ወደ ዝርዝራችን ማጠቃለያ ስንቃረብ በሁለተኛ ደረጃ ላይ የምናገኘው የኢትዮጵያ ሂፕሆፕ ታሪክ የተቀየረበት ጉራጌቶን የተሰኘውን የቴዲዮ ታሪካዊ ስራ ነው። ከመቼውም ጊዜ በላይ በቆይታዎቹ ከፍተኛ እይታ ካገኙ ስራዎቹ አንዱ ሲሆን በዩቲዩብ መድረክ ላይ ከተጫነ 18 ዓመታትን አስቆጥሯል። ሚካኤል ከበደ በተባለ የዩቲዩብ ቻናል ላይ የተጫነው ይህ ቪዲዮ እስካሁን ከ5.5 ሚሊዮን በላይ እይታዎችንና 33000 ላይኮችን በማግኘት የቴዲዮ ሌጀንደሪ ስራ መሆኑን ያረጋግጣል። ጉራጌቶን ዝም ብሎ ዘፈን ሳይሆን በኢትዮጵያ ሙዚቃ ውስጥ አዲስ ጀነር ወይም የሙዚቃ አይነት የፈጠረ ስራ ነው። ቴዲዮ ጉራጌኛ ባህላዊ ዜማን ከሬጌቶን ቢት ጋር በማዋሃድ ጉራጌቶን የሚል ስያሜ በመስጠት አዲስ አበባ ፈጥሯል። ይህ ሙዚቃ በወጣበት ወቅት በካሴት በሲዲ እና በሬዲዮ መስኮቶች የዘፈነ ሲሆን ሂፕሆፕ ከባህል ጋር ተዋህዶ ለሁሉም ህብረተሰብ ክፍል ሊቀርብ እንደሚችል በተግባር ያሳየበት ነው። የሚገርመው ነገር ቪዲዮ ከ18 ዓመታት በፊት የተጫነ በመሆኑ የቴክኖሎጂውን እድገት በግልጽ ያሳየናል። ምንም እንኳን የቪዲዮ ጥራት እንዳሁኑ ዘመናዊ ባይሆንም በውስጡ ያለው ኢነርጂና የቴዲ ፍሎው ግን ዛሬም ድረስ ትኩስ ነው። ይህም ስራ ቴዲዮ የአራዳው ንጉስ የሚለውን ማዕረግ እንዲያገኝ ካደረጉት ዋነኛ ስራዎቹ መካከል አንዱ ነው። ከዚህ ሙዚቃ እስኪ ጥቂት ልጋብዛችሁ። መታ እንዲሞቅ ጨዋታ ወገባችሁን ሰበርዳላችሁንም ወስወስ ዛሬ ለመብሰስ። በመጨረሻም ወደ ዝርዝራችን ቁጥር 1 ስንደርስ የቴዲዮን የዩቲዩብ ታሪክ በበላይነት የሚመራውና ወደ 10 ሚሊዮን እየተቃረበ ያለውን
አልመጣም የተሰኘውን ስራ እናገኘዋለን። ከ4 ዓመታት በፊት በምነው ሸዋ ቲዩብ ላይ የተለቀቀው ይህ ሙዚቃ እስካሁን 9.7 ሚሊዮን እይታዎችንና 46000 ላይኮችን በመሰብሰብ በቴዲዮ የጥበብ ጉዞ ውስጥ በዩቲዩብ መድረክ ላይ አንደኛ ደረጃን ይዟል። አልመጣም ቴዲዮ አንድ አርቲስት ምን ያህል ቨርሳታይል ወይም ዘርፈ ብዙ መሆኑን ዳግም ያስመሰከረበት ስራ ነው። በዘፈን ውስጥ ያለው ቢት እጅግ ዘመናዊና ካቺ ሲሆን ቴዲዮ ደግሞ የአዲስ አበባን ወጣት ቫይብና የአራዳን ቋንቋ ለሁሉም ሰው በሚገባው መንገድ አቅርቦታል። ዘፈኑ እንዲህ አይነት ከፍተኛ እይታ ሊያገኝ የቻለበት ዋነኛው ምክንያት በሁለት እድሜ ክልል ያሉ ተመልካቾችን መሳብ መቻሉ እና በየክለቡ እንዲሁም በየማህበራዊ ሚዲያው ቫይራል መሆኑ ነው። ቴዲዮ በዚህ ስራ ውስጥ አሮጌው አራዳና አዲሱ ትውልድ እንዴት በአንድ ሙዚቃ ውስጥ እንደሚዋሃዱ አሳይቶናል። ይህ ስራ በኢትዮጵያ ሂፕሆፕ ውስጥ የቴዲዮን ዘመን የማይሽር ተጽዕኖ በግልጽ የሚያሳይ ቁጥር 1 ድል ነው። ከዚህ ሙዚቃ እስኪ ጥቂት ልጋብዛችሁ። አዳምጠሽ ልቤን ትርታ ቀርበሽ ብናወራ ላንዳፍታ እንግዲህ የአራዳው ንጉስ ቴዲዮ በዩቲዩብ ከፍተኛ እይታ ያገኘባቸው 10 ስራዎች እነዚህን ይመስሉ ነበር። ከጉራጌቱን እስከ አልመጣም የቴዲዮ ጉዞ የኢትዮጵያን ሂፕሆፕ ታሪክ በግልጽ ያሳያል። እናንተስ ከነዚህ 10 ዘፈኖች ውስጥ ይበልጥ የምትወዱት የትኛውን ነው? ወይም በዚህ ዝርዝር ውስጥ መካተት ነበረበት የምትሉት ሌላ ሙዚቃ አለ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደብሊው ባርስ ቤተሰብ መሆናችሁን እንዳትረሱ። በቀጣይስ የትኛውን አርቲስት በቁጥር እንድንተነትንላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። ቸር ቆዩ። እኛ ደብሊው ባርስ ነን፣ የጥበብን ታሪክ በቁጥር የምንተነትን።